ደፋሪዎች ልጄን ደፍራችሁ ጭራሽ መቃብሩ አለ። ከብዙ ጊዜ በኋላ ሜሮን ሕፃን ልጅ እንዳንጠለጠለች መጥታለች። ከድሮ አቋሟ ከስታ ሌላ ሜሮንን መስላለች። እንደለመደችው ጥሏ ሁሉ ከመድኃኒዓለም ነው። አሁንም ቆይ ብቻ መጣሁልህ እያለች ትዝትበታለች። ነገሩ ሜሮን ላይስ ማን ይፈርዳል? እሷን የመሰለ አገልጋይ፣ እሷን የመሰለ አስቀዳሽ ክርስቲያንስ ማን አለ? ማንም። ሜሮን ድሮ ከቤተ መቅደስ የማትጠፋ ምስኪን ነበረች። አንድ ክፉ ቀን ግን ያችን ሜሮንን ቀምቶ ቀውሷ ሜሮንን ፈጠረ። ከዛ ሌሊት በኋላ ግን ሜሮን ጤናዋ ተዛብቶ ጸቧ ሁሉ ከመድኃኒዓለም ሆነ። አንተ መድኃኒዓለም እኔን አስደፈርከኝ አይደል? ዛሬ ደግሞ መድኃኒዓለም እንደመሆኑ እልዋን አጠራቅሟ በጓሮ በኩል ልጇን አስከትላ ልትካሰሰው እንደቆመች ነበር። ሂጂልኝ ከዚህ ተነሽ፣ ከልጄ መቃብር። ይቅርታ አላወኩም። ይቅርታ ልጄን ይመልሳል? እንኳን ይቅርታ ፍርድ ልጄን አይመልስም። እኚህ ደፋሪዎች ልጄን ደፍራችሁ ጭራሽ መቃብሩ አለ። የምን ደፋሪ? ልጅህ ተደፍራ ነው? ሴትዮ ዝም በይ። ምን አለ ብትይ፣ ምን አለ ይቅርታ ባት። ይቅርታና ንስሐ ያልመለሰው በደሌ መስሎ ልጄን የቀማኝ። አልገባኝም። ታዲያ መቃብሩ ላይ ያለው ስም? የራሴ ስም ነው ከላይ ያለው፣ ሬሳው ግን የልጄ። የኃጢአቴ ውጤት ልጄን ስለገደለብኝ በሷ ፋንታ እኔ ሞትኩ። ይቅር እስካልተባለ ድረስ የሞተችው ልጄ ሳትሆን እኔ ነኝ። ምንድን ነው ያንተ ኃጢአት? ከ3 ዓመት በፊት ነበር እዚህ መድኃኒዓለም መንገድ ላይ የማይሽር በደል የፈጸምኩት። በሰዓቱ ዘበኝነት እየሰራሁ አንዲት ሴት ለኪዳን ስትመላለስ አያት ነበር። ፊቷን ባላስተውሎ ረጅም ቀሚስ አድርጋ አቋሟ ይፈታተነኝ ነበር። አንድ ቀን ሴሰኝነት ያሸንፎኝ ጭር ባለ ሌሊት ጠብቄ ደፈርኳት። የሚያሳዝነው ግን እሷን ደፍሬ ቤት ስገባ ያለ እናት በዘበኝነት ያሳደግኳት ልጄ ተደፍራ ተገላ ጠበቀች። የደፈርኳትም ሴት ደብዟን አጥፍታ ጠፋች። ይቅር ብያለሁ። አንቺን ማመን በደልኩሽ። ያችን ሴት አግኝቼ ይቅርታዋን መጠየቅ ነው የምፈልገው። የደፈርካት ሴት እኔ ነኝ። ከሀገር ያጠፋት ያረከስካት ከመድኃኒዓለም ያጣላት ሴት እኔ ነኝ። ግድ የለም ትቼዋለሁ። ቀድሞ ሁሉንም ነግረኸኛል። እኔ እዚህ እየተመላለስኩ ዋ መድኃኒዓለም እያልኩ ስዝትበት፣ አንተ ደግሞ በጓሮ ዋይ መድኃኒዓለም ማረኝ ይቅር በለኝ እያልክ እንደ እብድ ዝቅ ብለህ ኖረሃል። አየህ፣ ለኃጥአን የመጣ እንዲሉ እኛ የሰራነው ኃጢአት ምንም የማያውቁ ልጆቻችንን መቀጣጫ ታደርጋለች። እኔ ከዚህ በኋላ ከመድኃኒዓለም አልጣላም፣ ከፈጣሪ አልዋቀስም። ብዙዎች አልፈረድክልኝም ትተኸኛል እያልን እንዝትበታለን እንጂ እርሱ ለፍርድ አይዘገይም። ይኸው ፍርዱን በተደፈርኩበት ቦታ አሳይቶኛል። አንተም ይበቃሃል። እኔም ከመድኃኒዓለም ጋር ኩርፊያዬን አንስቻለሁ። እባክህ አታልቅስ። ደግሞ ቀሚሴን የያዘችው ቆንጆ ሕፃን ልጅህ ናት። ከኔ ጋር ነህ አምናለሁ፣ አልታመንኩም አውቃለሁ። የፍቅር አባት የምህረት የምትታደግ ከጠላት